በጣም ተግባባ በጣም ተላመደ የኔ ባል ነው ታውቂያለሽ አይደል የኔ ባል ነው ምን ማለት ነው በቃ ፈቅሯል ምንም አታመጭም ደግሞ የኔ ይሆናልሽ እንዳትረሽ ለቀቀኝ አንተ ወደዛ ከሪር ጋር የሆነ ነገር አላችሁ ማለት ነው ኧረ ይሆነ እሱ ኧረ እንዴ ፓንዳ ማን የለኝ ተጋያለ የኔ ሰው አገኝ ብዬ ሰላጣው መሆኔ እኔ ላንቺ አንሻለ ባለ እኔ ተላበና ትራሽ በጣም አስቀያሚ ነሽ አቦል ነገር ዘውጣ በቃ ምን ሆነህ ነው ታስደበኛለህ ታማለች እኮ ልጅቱ እኔ ነብልኝ አንተ ነህ ህይወቴ ውስጥ እኮ ነው የገባችው ህይወቴ ነው የቀማችው ታረጋጊ ምንድነው እያረች ያለች ስም ምን አባቷ ልትነሽ ምን ሰላም ሰላም እንዴት ናችሁ ውድና እየተከበራችሁ የኔ ቤተሰቦች ሁሉ ሰላም እንዴት ናችሁልኝ በያላችሁበት ሰላማችሁ አብዝቶ ይብዛልኝ ያው እኔ ወንድማችሁ ፓንዳ ደህና ነኝ እናንተ እንዴት ናችሁ ምንድነው ብቻህን ፓንዳ ምን ሆነሃል ምናምን እያላችሁኝ ይሆናል አሁንና ትንሽ በባለፈው ኪስ ትንሽ ከሪር ጋር በነበረን ነገር ትንሽ ተደባበርንና ያው ባለማወቅም ሊሆን ይችላል ትንሽ ተጣላንና እሱም እኔ ላይ የሆነ ጉዳት አድርሶብኛል ግን እኔ እንደዛም ሆኖ እሱ ላይ የሆነ ነገር ለማድረስ ወይም ደግሞ የሆነ ነገር ለመፈጸም አልሞከርኩም የሆነ አላሰብኩም ለምን የእህቴ ባል ነው ስንት ነገር አላቸው ብዙ ነገር አሳልፈዋልና ያው እንዳስተዋይም እንደ ትልቅ ሰው ሙኝ ይሄን ነገር ወይ ሳያቀው ወይ ባለማወቅ እኔ ጋር ተጣልቶ ወይ በመሐላችን ሰው ገብቶ እንደዛ አድርጎ ሊሆን ይችላል በማለት ሰብ ነገሮችን እኔ ያው በረዳ አድርጌ ራሴ ለመፍታት ማለት በቃ ነገሮችን በእሳት ላይ እሳት ብንቆሰቁስ ያው እንትን እያለ ነው የሚሄደውና እንደዛ ከማድረግ ነገሮችን ተረጋግቼ ለመፍታት ለመሞከር እያሰብኩ ነውና ምን አሰብኩ ቤተሰብ ያው የተፈጠረው ነገር ያለው ነገር ትንሽ ከበድ የሚል እሱ ያደረሰብኝ ነገር ምናምን ከበድ የሚል ግን ደግሞ እኔ እንደ ትልቅ ሰው ሙኜ እንዳስተዋይ ሙኜ እነሱን ያለውን ነገር ለማስታረቅ መሞከር እንጂ እኔ ነገሮችን ማጋጋል የለብኝም ብዬ አሰብኩና ምን አሰብኩኝ እሷን ደውዬላት ልጅቱን ደውዬላታለሁ ያለውን ነገር ያላቸውን ነገር እንድነግረኝ እፈልጋለሁ በመጀመሪያ እሱ ጋር ምንድነው ያላቸው እህቴም ከመጎዳቷ በፊት እህቴም የሆነ ነገር ሳትሆን ምንድነው ያላቸው ነገር የሚለውን ነገር መጠየቅ እፈልጋለሁና እሷን ደውዬላታለሁኝ ኖአንም ደውዬላታለሁ ለሁለቱ ነው የደወልኩት ያው ያለውን ነገር እርግጠኛ ነኝ ተገናኝተው የሆነ ነገር እንትን ቢሉ ነገሩን መፍታት ይችላሉ ብዬ ስላሰብኩ ነው ቤተሰብና ኖአንም ደውዬላታለሁ ሰፈሩ አካባቢ ነው ያለሁትና ሃናንን ጠርቻታለሁኝ እስኪ እሷ ያለውን ነገር እሷን ጠይቂ ኖአ ጋር ለማግባባት ሞክራለሁ ማለት ነው ቤተሰብ ትምጣና ያለውን ነገር ሰምተን ደግሞ ያው ማስታረቅ ካለባቸው መታረቅ አልኳን ካሉ ለራሱ በሰላማዊ መንገድ የሰው ልጅ እኮ ይጣላል ይፋቀራል ይኖራል አብሮ ግን ደግሞ መጣላትም መራራቅም ያለባቸው በፍቅር ነው በፍቅር እስከኖሩ ድረስ በፍቅር ነው መለያየት ያለባቸውና ያንን በማሰብ ነው እኔ ወንድማችሁ ፓንዳዚ ላይ መጥቼ እንትን ያልኩት እህቴ እንደዛ ታማ እሷን መፋታት የለብኝም እሱ እኔ እንደዚህ ደብድቦ መፋታት የለብኝም ነበር ነገር ግን ነገሩም ቀለል አድርጌ ለማየት ሞክሬያለሁ የቤተሰብና እስኪ እሷ እየመጣች ነው እንጠብቃት የመጣች ነው ቤተሰብ ሲያል አረ ምንድነው ለምን ነበር ፈለከኝ እንደዚህ ሆነሽ ነው የምታወሪኝ እኔ እኮ ተረጋግቼ ደወልኩልሽ እኮ ላወራሽ ያለውን ነገር ነው እንደዚህ ሰላም ምናምን ኮላውራ በቃ ያው ላወራ መጥቻለሁ በቃ ነው ተጠይና በቪዲዮ እስከተጀመረ ድረስ ቪዲዮ ይዤ ነው የመጣው ከባ በቪዲዮ ማለት ስላለበት እንደዚህ ይሆንሽ ደግሞ ልናወራ ወይም ደግሞ ልንግባባ አንችልም ገባሽ እንደዚህ መታችሁኝ እህቴ እንደዛ አርጋችኋት ምናምን እኔ እናንተ መተው ወይም ደግሞ መፋታት የለብኝም ነበር ገባሽ እና መፋታት የለብኝም ነበር ግን ደግሞ ሳስበው እሷ ጋር ያለውን ነገር ተነጋግራችሁ መፈታት የሚችል የነሱ የሚወት እንትን ከሚል ብዬ ነው ገባሽ ላወራሽ የምታውት እኮ ምንድነው የምታወራኝ ንገረኝ እና ቸኩያለሁ ልሄድ ነው ማለት ነው የምታወራኝ ነገር እኮ በጣም ብዙ ጊዜ ነው የደወልኩት ለዛም ነው የመጣሁልኝ ያለውን ነገር እንዳልገባሽ ለምንድን ነው የምትሆኝ ገብቶሻል እኮ አይደለ እኮ ምን ትፈልጋለህ ለምንድን ነው በጣም ብዙ ጊዜ ጨቀጨቀ ምን ቅርቅር የሚያደርግሽ ምን ነሽ እኔ ለምንድን ነው የምትመና አልተናገርኩም እኔ በትግስተኝነት እቺ ሁሉ በስርዓት ታወራኝ አይደለም የጠራኸኝ በስርዓት አውራኝ ነው ባለፈው እያወራሁሽ አይደል እንዴ በስርዓት እኮ እያወራሁሽ ነው ስምሽ ማን ነው ሃናና
እኔ በስራ ለማውራት እየሞከርኩ ነው። እዚህ ድረስ የጠራሁሽም በስራ ላወራሽ ነው። ያለውን ነገር ደግሞ ሁለት ፍቅረኛሞች ተጣልተው ምንም ነገር አንቺም ተጠቀም ምን አገባኝ? በመሃላቸው ገብተሻል አንቺ። እኔ አልገባሁም በመሃላቸው ካልገባሽ ምንድነው ያለው ነገር እየተፈጠረ ያለው? እነሱ ናቸው። እሷ ናት እህትህ ናት በእኔ መሀል የገባች እኮ። እንዴት ልገባ ትችላለህ? እሷ እኮ ምንም ያጠፋችሁ ነገር የለም። እናንተ እሷ ነገሮችን ለማብረር ስሞክር አንቺ በጥፊ መታሻት። እንዴት አንቺ ማን ስለሆንሽ ነው እሷን መመቻት? የዛለት እሺ እሱ ጋር ሆነሽ እሱ እንዴት እንዳደረገኝ ያየሽው ነው። እኔ አይደለም እኔ መክሰስ ይችል ነበር፣ ብዙ ነገር መፍጠር ይችል ነበር፣ አስደበድብሽ ነበር። እስከሱ ማድረግ ትችላለህ። አሁን ምንም አታመጣም። ትዕግስቴን አትፈታተኝ፣ ትዕግስቴን አትፈታተኝ እኮ ማድረግ ትችላለህ። አሁንም ምንም ነገር ቢሆን ማለት ነው መብትህ ነው። ምንም አታመጣም። የምትፈጥረው ነገር የለም። አረ በእናትሽ ትዕግስቴን እየተፈታተሽ ሴት ልጅ ነሽ አንቺ። በእናትሽ ያለሽ ወደ የምትፈልገው ነገር እንትን በልና ልሂድ ቻኩያለሁ። እየሰማሽኝ ከሆነ ክሬድና አንቺ ምንድነው ያላችሁ? እና ደግሞ ቆይ ምንስ ቢኖረን የለንም። ምንስ ቢኖረን ምን ማለት ነው? ምን ማለት ነው? እንደዚህ ልትሆኚ እንደዚህ ጭርጭር አድርጎሽ እሷ ልትማቺ ያበቃሽ ነገር ምን ቢሆን ነው? ምንድነው ያላችሁ? ምንም የለንም። እኔ እና እሱ ምንም የለንም። ቢኖረንም ምንም የሚያገባ ነገር የለም። ምንም የሚያገባ ነገር እኔ ስለ እህቴ ይመለከተኛል። ስለ እህቴ እኮ ነው እንጂ እያወራሁሽ እኮ ያለው ስለ እሷ አይደለም እኮ ያወራው። አንተ አያገባህም። በቃ እሷ ትጠይቀኝ። አንተ እዚህ ጉዳይ ላይ ምንም አያገባህም። በኢየሱስ ስም አንቺ እኔን እኮ ፓንዳን እኮ ነው እንደዚህ እያልሽ እያወራሽው ዝም ትዕግስት እኮ አስችሉኝ ዝም እያልኩሽ ያለሁት እኔ ፓንዳ ነኝ። ሰማሽኛ? ምን ሰምታ መጣለህ እንዴ? ምንም አታመጣም። ለዛ ነው የመጣሁልህ ብቻዬን። ምንም ብትፈጥረው ነገር የለም። ገባህ? አልፈራህም። እንደዛ ስላስፈራራኸኝ ምናምን። እሺ እኔ አንቺ መልካም ሰው ነሽ። አንቺ ጥሩ ሰው ነሽ። በቃ ምንም ነገር አላጠፋሽም። ግን ያለውን ነገር እሱ ጋር ያለውን ነገር እህቴ ስለታመመች ነው ንገሪ። በቃ እሷ እንድትጎዳ አልፈልግም። እሱ ወንድ ልጅ እንደሆነ እያየሁት ነው። በቃ በሱ ነው አሁን እኔ እኮ በእኔ ምክንያት አይደለም የተታመመችው። ሌላ ችግር ካለባት ጠይቃት። በእኔ ምክንያት አትታመምም። እኔ ምንም አላረኳትም። አንቺ በመሀላችሁ ስለገባሽ ነው ይሄ ነገር የተፈጠረው እያልኩሽ ነው። እኔ ምንድነው ያለሽ እሱ ጋር? እሺ እኔም እሷም ተበዳይ ነን። ኧረ ተበዳይ ምን አንቺ ደግሞ ምን ሆነሽ ተበደልሽ ደግሞ? እኔና ምን ቀረሽ? እሷ እኮ ናት የኔን ባል ያማገጠችብኝ። ማን? እሷ። ኧረ ጉድ! ማናት? እኮ እየመጣች ነው እሷ። እሷንም ማወራታለሁ ያለውን ነገር እኮ መጀመሪያ ከሁለቱም ወገን ሆነ ወሬውን እንትን በል ገባህ? እኔ ጋር እዚህ እንትን ከማለት ይቅር እሷንም ጠይቃት በደንብ። እኔ እንደዚህ እንደምታናግረው እሷንም በደንብ አናግራት። ስምሽ ሀናን ነው። ይቅርታ ታረጋግተሽ ነገሮችን ለመፍታት ለማስታረቅ እነሱ መሞከር እንጂ ነገር ላይ ነገር ለምንድን ነው የምታጋጋው? አላጋጋልኩም። እኔ አላጋጋልኩም። እህት ናት። የማልፈልገውንም ነገር ያስደረገችኝ እሷ ናት እና ጥፋተኛ ናት። እህት በጣም ትፈጥናለች። በጣም ጥፋተኛ ናት። እሷ ናት። በድጋሚ ሌላ ነገር ላይ ምንም የሚፈጠር ነገር የለም። በእናትህ አሁን እንዳትናገሪያት። እየሰማሽ ነው? ልቀቀኝ። ወደዛ እየተፈታተንሽ ነው። በእናትሽ እናትናገሪያት። እሷን ትምጣና ያለውን ነገር ታወራታለች በተረጋጋ መንፈስ። ሌላ እንትን እላለሁ ብትይ አጮልሻለሁ። ሰምተሽኛል? እኔ ሴት ልጅ አልማታ፣ ግን ደግሞ ከኔ ትዕግስት በላይ ሆናለሁ ካልሽ የሚፈጠረውን ነገር ወቂ። ከፈለግሽ ምንም ማጠሮ ጓደኛ ተብዬ ባክ እንዳትናገረው። እሱ እንዳትናገረው። ሰማኸኛ? በሱ ጻድቅ ወንድሜ ነው። ግን ደግሞ ላረገው ነገር የእጁን ነበር የምሰጠው እኔ እንትን ስላልኩ ነው። ገባሽ? በሱ በቃ እኔ ፊቱን እሱ እንዳትናገረው። ገባህ? አትናገረው። አንቺ እሷ ጠበቃ ልቆም እንደትቻለሽ እንዴ? አንቺ ምንድነሽ? ምንድነው ያለሽ? በቃ እኔ ሙሉ ሰው ወንድሙ ነኝ። አንተ አይደለ ነው? አይ ለምን ተጠራኝ? ሰላም ነው። ለምን ተጠራኝ? እሷ ጋር ለምን ያመጣኝ? እሷ ጋር እሷ ምን እንደምመጣ አልነገርከኝም። እኔ ለአንተ ነው የመጣው። ለምንድን ነው አንቺ እንዳለሽ እኔም አልነገረኝም። ቅጣቱን እንደማቅ አልመጣም። እኔም እንደዛው እኔም አልመጣም። አንቺ ፊት እዚህ አልቆይም ነበር። አንተ ምን አስበን ምን ሆናችሁ ነው? አንተ ችግር ነው። ለምንድን ነው የመጣኝ? እኮ እንደ ወንድም ተረጋግቼ ነገሮችን ለመፍታት ስለፈለኩ ነው። ምንድነው እንደዚህ ጓግጭ የሚያስፈላችሁ ነገር እንዴ? ያያት ሰው እኮ በጣም ከባድ ሰው እኮ ናት። አይደለም? ደህና ነሽ? በመጀመሪያ ደህና ነኝ አይባል እንዴ? ደህና ነኝ። ምንም አይደለም። ተሽሎሻል? ምንም አይደለም። አልሐምዱሊላህ። አሁን እንደወጣል የተወሰነ በቃ ነገሮችን በቃ ለመፍታት ነው። በቃ ማድረግ ያለባችሁን ነገር ታርቃችሁ ነገሮችን መፍታት እንጂ እንደዚህ ነገር ላይ ነገር ምናምን ነያ ቆመሻው እኔ ለማስታረቅ ከሆነ ማለት ነው የማይሆን ነገር ነው። አንታረቅም። አንተ ሰው ህይወት ውስጥ የገባች ሰው ናት። ምን አስበህ ነው ማለት እንደ ቀልድ ነው እንደዛ ቆመ ነገሮች እንጂ አንቺ ነሽ እኔ ህይወት ውስጥ የገባሁት። ይሄ ነገር አደጋግሚ ብዬሻለሁ። አንቺ ነሽ እኔ ህይወት ውስጥ የገባሽው።
ለምንድን ነው ነገር ማታምነው? በውሸት እንደዚህ ደረጃ ምደርሽ? እኔ እኮ አስጠላኝ አንቺ ጋር መከራከር፣ ስላንቺ በየሄድኩበት ማውራት መስማት በጣም ነው ያስጠላኝ። ገባሻ? በጣም አስጠልቶኛል። ሲቀጥል ደግሞ ጭራሽ እሱ ጋር ተባብራችሁ መታችሁት አይደለ? አንድ ለኔ የሚያወራ ሰው አገኘሽ። ለታችሁም ጋር ደግቡሽ ስትፈልጉ ስለተመናቀርሽ የሚመጣ ነገር አልተመናቀርኩም። እኔ አልተመናቀርኩም። አንተ ለምን ጠራህ? አንተ ጋር ላወራ አይደል የመጣሁት? ሰው ህይወት እስኪ ቆይ እስኪ ተረጋጉ። እስኪ ሴቶች በፈጣሪ ስም ተረጋጉ እስኪ። ምንድነው ነው? ምን ሆነሽ ነው አንቺ? እኔን አሰሚኝ። ቪዲዮ ይዘህ ትጠብቀኛለህ እንዴ? እሷ ጋር ሰላም እንደማንሆን ነው። በቃ እኔ ቪዲዮ ስለተጀመረ በቪዲዮ ይለቅ ብዬ ነው። ገባሽ? እኔ ሰሞኑን ሁላ ቪዲዮ ሰርች አላውቅም። አንቺ ምን ላይ እንደደረሽ ምን እንደሆንሽ ሲጠይቁኝ ነበር። ስንት ሰው እንደጠየቀኝ ስላላየሽ እና ደግሞ እኔን ስላረገ እንደዚህ ምናምን ተሰምቶሽ ከሆነ ደብሮሽ ከሆነ ታዩ እንኳን እሱ እኔ ለሱ አላንስም ነበር። ማድረግ ያለብኝ ነገር ፈጽም ነበር። ግን ደግሞ እዚህ ላይ ምንም ነገር ቢሆን ተረጋግታችሁ ህይወት እስከ ቀየረች። በቃ ሙሉ ለሙሉ እንደሱ አደረገችው እኮ። ክሬዲት እኮ እንደዚህ አልነበረም ጸባዩ። እኔ ታውቂኛለሽ፣ ታስታውቂያለሽ እኮ። ከዚህ በላይ ምን ቀረሽ? በጣም ከባድ ሰው ነሽ አንቺ። ሴት ነው ሴት ላይ እንደዛ አይደረግም። እሺ አንቺ ግን አረፈሪ በእናትሽ ዝም በይ እስኪ ፈሪ። ምን ሆነሽ ነው? አንቺ ግን አይኔ ላፈርብልሽ እሷ ጋር አሁን እንደዚህ የምታወሪ ማን ስለሆነ? ግን አንተ ወንድሟ ምናምን ስለሆንክ ነው። እኔ ወንድሟ ስለሆንክ ነው እንደዚህ እንትን የምትለው። ሲጀመር አንተ ነገሩ በሁለታችን ወገን ሆነ አዳምጥ። መጀመሪያ ስማ፣ ለማን መፍረድ እንዳለብህ ወቅ ወይ ሃናን፣ እኔ እኮ ያለውን ነገር ለማስማማት እየሞከርኩ ነው። እኔ ስታስደበድቡኝ እኔ ምን አልኩ? ደበድቡኝ ምን አልኩ? እኔ አሁን በመልካም አስቤ ነው እንጂ 2000 ነው እኮ እናትሽ እያርክሽ ያለሽ ነገር ግን ትክክል ነው ብለሽም ታስቢባለሽ። በጣም ትክክል ነኝ። አንቺ ነሽ ሁሉም ነገር ውሸት ምንም አትሳቂ። የምሬን ነው። እኔ እኮ በሽታዬ ሴትዮ ናት። በቃ ሴትዮ አትበይ በእናትሽ። ምንድን አድርጋ ነው ያስመሰለችው? አንቺ ነሽ የምታስጠይው። ወዴ አታስመስይ። የምትያት ምንድን ነው ያስመሰለችው? ታረጋግታችሁ ነገሩን ፍቱት። አሁን ለምንድን ነው እኔ እኮ ውስጧ እኮ ያውቃል። እውነቱን እኮ ሁሉን ነገር እኮ ታውቃለች። እኔ ለምን እዚህ ደረጃ መምጣት እንዳስመጣሽ ልጠቀማለሁ። ውሸትሽን ነው እንጂ መስሎኝ ሳይሆን ነው። እኔ እኮ ልጠቀማለሁ በደምብ። ምን ልጠቀም? አንቺ ትሪድ እኮ ለኔ እኮ ህይወቴ እኮ ነው። ምን ሆኜ ነው እንደዚህ አይነት ነገር የማደርገው? አንቺ ታስቢው። ለኔ መልካም ሰው ነው እሱ። በጣም ጥሩ ሰው ነው። ከእናንተ በጣም ይሻላል። በጣም ጥሩ ሰው ነው። መልካምነቱን ለኔ አትነግሪኝም እኮ? መልካምነቱን ለኔ አትነግሪኝም? በጣም እሺ በቃ ስለ ክሬም መልካምነት ለኔ አታወሪም። እሺ በደንብ ነው የማውቀው። አንቺ እኮ አሁን ምን አይነት ፈጣጣ ሴትዮ ያመጣብኝ ፓንዳ። እንደው እኔ ምን እንደሚሻለኝ አላውቅም። ኖ እኔ እዚህ ድረስ የጠራው ጭራሽ ስለ ክሬም መልካምነት አልበሽ የምትነግሪኝ? ባለፈው ስትሞጣሞጪ ነው እንደዛ ያደረኩሽ። በቃ ታግሽሽ ነው። አንቺ ታግሽሽ ነው። በጣም ታግሽሽ ነው። ስለ ክሬም መልካምነትና ስለ ክሬም ማንነት አንቺ አትነግሪኝ። ነግርሻለሁ። በጣም ማለት አትግቢ። ተማር አትግቢ። አንቺ እዛ ሂጂ አትንኪ ብዬሻለሁ። የባለፈው ልቀቀኝ። በእናትህ ልቀቀኝ። ይኸውልህ ዝም ያልኩሽ እኔ ማለት ነው። ዞር በል እስኪ። ዝም ያልኩሽ በመሀል ሰው አለ ብዬሽ ነው። እሺ አንቺ ላንቺ እንደዛ ነው የሚወድብሽ ስለመጣ ነው እንደዛ ነው የሚሰማሽ። ላንቺ አንቺ መስልሽ እንደው ባለፈው እኮ አይተሽኛል እንዴት እንዳደረግሽ። አሁን ወንድምሽ ስለመጣ ነው እንደዚህ ልትይው ሰው አለ ብዬሽ ነው ታገስኩሽ። እሱ ነው እሺ። እኔ ላንቺ አንቺ አይደለም ባለ አይደለም። ምን ይዛ አንቺ ራስሽ በጣም አስቀያሚ ነሽ። አቦል ነገር እዛ ውጣ በቃ። ምን ሆነህ ነው? ታስደበኛለህ። ታማለች እኮ ልጅቱ። እኔ ነበር ምክንያት የታመመችው እንደዚህ ይሆንሽ የታመመችው ምን ነው ፍጥ ፍጥ የምትለው? ሀያት በእናትሽ በጣም የተፈታተሽ ነው። እኔም የተፈታተሽ። እሺ አንደኛችሁ ዝም በሉ፣ አንደኛችሁ ዝም በሉና እናውራ። በጣም እኮ ክብረ ቢስ እኮ ነው። እሺ አንደኛችሁ ተረጋጉ። ውጣልን። ለምን ውጣልንም? አንተ እኔ እንድትጣሉ አልፈልግም። ነገሩን እንድፈቱት ነው እንጂ እንደዚህ ስለሆናችሁ ምንም ይፈጠር በኢየሱስ የሸይጣን ቁራጭ ሀያት ተይ። አቦ ፓንዳ ወደዛ ሂድልኝ። ሀያት ደቢያት ጀገኝ ስሚ እንደዚህ ስለተደረገ ምንድን ነው የሚፈጠረው? በእናትህ በእናትህ ያመመኝ ልጅ ማየት አልፈልግም። ሰይጣና እናስጀመልሽታ ሰይጣና ማንቺ ወደዛ ልቀቀኝ። በቃ እሺ ቆይ ነው አሁን ይኸውላችሁ የሚያስማማ ነገር ልነግራችሁ። አንቺ ምንድን ነው ያለሽ? ቆይ ኖ ትሄድ በቃ ትሄድልኝ። ሀዩ ትሄድልኝ። አንተ ነህ ህይወቴ ውስጥ እኮ ነው የገባችው። ህይወቴን የቀማችው። ተረጋጊ። ምንድን ነው እያደረግሽ ያለሽ? ስሚ ምን አባቷ ልትነሽ? ምን እኮ ነው እንደዚህ አይደለም። በእናትሽ እኔ እዚህ ድረስ የጠራኋት ተረጋግተሽ እንድታወሪያ ነው። ምንድን ነው እያደረግሽ ያለሽ? እኔን አትሰሚኝም? እኔን አትሰሚኝም ወይ? አንተ እኮ ነው ያውራል። ለምን ይዛት መጣ? ለምን ይዛት መጣች? እኮ ላወራድ ላስማማችሁ አንድ ነገር። እሷ ያላትን ነገር ማወቅ አለብሽ አንቺ። ካወቅሽ በኋላ ሌላ ነገር የሚፈጠረው ነገር እኔን አሰሚኝም ወይ ነው? እኔ የምናገርሽን ነገር አሰሚኝ። እንደዚህ እያመመሽ ሰው ጋር የምትጮሂው ምን ሆነሽ ነው? በሽተኛ መሆን ፍላጎት አለ ወይ? እንድትታመሚ ነው የምትፈልጊው? ከባለፈው ይባስ አንድ ነገር ልንገርሽ። እስካሁንም ማለት ነው እኔ ክሪድን በጣም እወደዋለሁ። በጣም ሰማሽኝ? ማለት በጣም እወደዋለሁ ማለት እና ደግሞ የኔ ይሆናል። ወቂ ካንቺ አስወጣው ወደ ላይ እወደዋለሁ ማለት ነው። እወደዋለሁ ማለት በጣም ነው የማፈቅረው።
ካየሁት ቀን ጀምሮ ነው ያፈቀርኩት። በጣም አዝናለሁ። ምን እያልሽ ነው? በቃ ይሄን ባል እኮ ነው አፈቅሯለሁ የምትለው። በቃ ታዲያ በጣም ተግባባ፣ በጣም ተላመደ። የኔ ባል ነው ታውቂያለሽ አይደል? የኔ ባል ነው። ምን ማለት ነው? በቃ አፈቅሯል። ምንም አታመጭም። ደግሞ የኔ ይሆናልሽ እንዳትረሽ። ልቀቀኝ አንተ ወደዛ። ሳማሻ የኔ ይሆናል። ነው ተይቴ ነው እንዴት ነው ያደረጋት? እንዴት ነው ያደረጋት? በቃ ከሪር ጋር የሆነ ነገር አላችሁ ማለት ነው። ኧረ አይሆንም። እሱ ኧረ እንዴ ፓንዳ አዩ ፓንዳ ተረጋጊ። አዩ ማን የለኝ ተጋያለኝ ሰው አገኝ ብዬ ስላጣው መሆኔ ማን ሰማልኝ ቀርቦ ከሚስ ፓንዳ አፈቅሯለሁ እኮ ነው ያለችው። ወዴት ነው የሚሄደው? አፈቅሯለሁ እኮ ነው ያለችው። እሺ ነው ከሪደና አፈቅሯለሁ እኮ ነው ያለችው። እሺ ነው ከሪደና አፈቅሯለሁ ነው ያለችው። ምን ቀረ? ከዚህ በላይ ምን ቀረኝ? ፓንዳ ምን እላለሁ እኔ ነው? ምን ልበል? ፓንዳ ከሪደና አፈቅሯለሁ እኮ ነው ያለችው። ልቀቀኝ። ተረጋጊ ነው ታቆ ነገሩን ተረጋግተንበታል ነው። እሱ የእሱን ስሜት እኮ አላወቅሽም። ይሄ እኮ የእሷ ስሜት እኮ ነው። እሷ ስላለች ነው ማለት ነው። የኔ ነው ማረጋው አለችኝ እኮ። አይሆንም ማሱ ምንድነው የሚያደርገው? ፓንዳ አውራኝ። ምንድነው እያወቅን የጠራት? እኔ ምንም አላውቅም። እኔ በጥፊ እንችል ነው። እኔ ምንም አላውቅም ነው። አይ እኔ ምንም ማቆ ነገር የለም።